ሃሌሉያ 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 ክብር ለእግዚአብሔር ይሁን። እስቲ ዛሬ አንድ ላይ እንጸልያለን። ክብር ለእግዚአብሔር ይሁን። ዛሬ በጣም ውስጤ እንድጸልይ ውስጤ እንድጸልይ የጮሃ ስለሆነ የአንድ ሰው መርገም ይሰበራል፣ የአንድ ሰው ጭንጋፋ ይቆማል። ሃሌሉያ ክብር ለእግዚአብሔር ይሁን። ዛሬ እግዚአብሔር ድንቅ ያደርጋል። በእግዚአብሔር ቃል ላይ አንደኛ ሳሙኤል ምዕራፍ 2 ከቁጥር 1 እናነባለን። ሐናም እንዲህ ብላ ጸለየች፣ ልቤ በእግዚአብሔር ጸና። ሃሌሉያ ክብር ለእግዚአብሔር ይሁን። ማነው ዛሬ ልቡ በእግዚአብሔር የጸና? ማነው ዛሬ ልቡ በእግዚአብሔር የተደገፈ? ማነው ዛሬ በሁኔታዎች ያልተናወጠ? ማነው ዛሬ በተደገፈው የማይጠራጠር? ይወርቅ ይሁን የማይል እንደ ሐና ያለ ጀግና። ሃሌሉያ ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ወገኖቼ ልባችሁ በእግዚአብሔር ላይ ይጽና። የእውነት በእግዚአብሔር ላይ ይጽና። በእውነት ዛሬ ይህንን መልእክት ሳላስተላልፍ ልተኛ አልቻልኩም። አንድ ነፍስ ትጠቀማለች። አንድ ነፍስ እግዚአብሔር በዚህን ሰዓት ጥያቄዋን ይመልሳል። አንድ ነፍስ ዛሬ ጭንገፋዋ ይሰበራል። ሃሌሉያ አንድ ነፍስ። ሃሌሉያ ሃሌሉያ ሃሌሉያ። ሁላችንም በእውነት በዚህ ሰዓት መስመር ላይ ያላችሁ በጸሎት መንፈስ እንሆናለን። እንጸልይ። ክብር ለእግዚአብሔር ይሁን። ልባችንን በእግዚአብሔር ላይ እናጽና። ልባችን በእግዚአብሔር ይጽና። እስቲ ልቤ በእግዚአብሔር ጸና እንበል። ልቤ በእግዚአብሔር ጸና። ሃሌሉያ ልቤ በእግዚአብሔር ጸና። ሃሌሉያ። የሰዎች ልብ በብዙ ነገር ላይ ይጸናል። የኛ ልብ የሚጸናው በእግዚአብሔር ላይ ነው። ሃሌሉያ። የኛ ልብ የሚደገፈው አንድ እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ሰዎች የሚደገፉት፣ ሰዎች ልቤ ጸና የሚሉት በሚወድቅ በሚጠፋ ነገር ሊሆን ይችላል። እኛ ግን የምንጸናው፣ እኛ ግን የምንደገፈው በእግዚአብሔር ነው። ክብር ለእግዚአብሔር ይሁን። ሐና ምን አለች? ልቤ በእግዚአብሔር ጸና። ዛሬ ማን ነው ልቡ በእግዚአብሔር የጸና ሰው? ልቡ በእግዚአብሔር የጸና ሰው? የእውነት አሜን። ልቤ በእግዚአብሔር ጸና እንበል እስቲ። ልባችን በእግዚአብሔር ላይ ጸና። ልቤ በእግዚአብሔር ጸና። ጠላት ይስማ። ልቤ በእግዚአብሔር ጸና። ክፉዎች ይስሙ። ልቤ በእግዚአብሔር ጸና። አፌ በጠላቶች ላይ ተከፈተ። ሃሌሉያ። ሐናም እንዲህ ብላ ጸለች፣ ልቤ በእግዚአብሔር ጸና፣ ቀንዴም በእግዚአብሔር ከፍ ከፍ አለ። አፌ በጠላቶች ላይ ተከፈተ፣ በመዳንህ ደስ ብሎኛል። ሃሌሉያ። ልባችሁ የጸናው ምን ላይ ነው? እግዚአብሔር ባደረገላችሁ ነገር ላይ ነው ወይስ በሰጪው እግዚአብሔር ላይ? ልባችሁ የተደገፈው በሰጪው እግዚአብሔር ነው ወይስ በተሰጠው ነገር ላይ? ልባችሁ የጸናው በተሰጣችሁ ነገር ነው ወይስ በሰጠው እግዚአብሔር? ስለዚህ ልቤ በእግዚአብሔር ጸና፣ ልቤ በእግዚአብሔር ተደገፈ። ከተደገፈው ከእግዚአብሔር የተነሳ፣ ከታመነው ከእግዚአብሔር የተነሳ ቀንበር ተሰበረ። ሃሌሉያ ቀንበር ተሰበረ፣ ጭንጋፋ ቆመ። ሃሌሉያ ጭንጋፋ ቆመ። ሃሌሉያ። ማንኛውም አይነት ጭንጋፋ ዛሬ በዚች ሰዓት ላይ እንነግረዋለን፣ ለአየሩ እንነግረዋለን፣ ለጠላታችን ለዲያብሎስ አይሆንልህም፣ አይሳካልህም ለሚለው ንገሩት። ልቤ በእግዚአብሔር ጸና። ሃሌሉያ ልቤ በእግዚአብሔር ጸና። ጭንጋፋ በኔ ላይ አይሆንም። ሃሌሉያ ጭንጋፋ በኔ ላይ አይሆንም። ክሳራ በኔ ላይ አይሆንም።
ሞት በእኔና በቤቴ አይሆንም። የኔ ልብ የጸናው በእግዚአብሔር ላይ ነው። የኔ ልብ የጸናው በእግዚአብሔር ላይ ነው። ወገኖቼ ሐና ልቧ የጸናው በተሰጣት በሳሙኤል ላይ ሳይሆን በሰጪው እግዚአብሔር ላይ ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። የሰጣት እግዚአብሔር፣ ያ የታመነችው እግዚአብሔር፣ እባክህ ስጠኝ እሰጥሃለሁ ያለችው እግዚአብሔር፣ ያላሳፈራት እግዚአብሔር እሱ ላይ ነው ልቧን ያጸነችው። እኛም ዛሬ በተሰጠን ጤንነት፣ በተሰጠን ሰላም፣ በተሰጠን እረፍት የእውነት ወጥተን በሰላም መግባት ስለቻልን በጥበባችንና በጥንቃቄያችን አይደለም፣ ስለተጠነቀቅን አይደለም፣ ጠቢብ ስለሆነን አዋቂ ስለሆነን አይደለም። በእግዚአብሔር ምሕረት ዛሬ ይህችን ሰዓት ደረስን። ስለዚህ ጌታ ሆይ አመሰግናለሁ። ልቤ በአንተ ላይ አርፍ አለ። ልቤ በአንተ ላይ ተደገፈ፣ አንተን ተደገፈ እያልን ጌታን እናመሰግናለን። ልቤ በአንተ ጸና። በዚህ ሰዓት ይህንን የሐናን አምላክ እግዚአብሔርን እያሰብን እግዚአብሔር በዚህ ሰዓት ልጆች ያላችሁም የሌላችሁም ልጅ የሌላቸውን መሃኖችን እያሰብን እንጸልያለን። መሃኖችን እያሰብን መሃኖችን እግዚአብሔር በዚህ ሰዓት ማህፀናቸው ይከፈት በኢየሱስ። ይህ የሐና አምላክ በዚች ሌሊት፣ በዚች ማታ፣ በዚች ምሽት ላይ እግዚአብሔር የተዘጋውን ማህፀን እንዲከፍት ተሰምቶን እንጸልይ። ያንዳንዳችን ተሰምቶን እንጸልይ። ለእግዚአብሔር የሚሳነው ነገር የለም። የሐና አምላክ ዛሬ በዚህ ሰዓት ወደ የቤቱ ይግባ፣ በኢየሱስ ስም ይግባ፣ በኢየሱስ ስም ይግባ። የተዘጉ ማህፀኖች ይከፈቱ። ሳሙኤሎች በኢየሱስ ስም ይምጡ። አሜን። በኢየሱስ ስም ሳሙኤሎች ይምጡ። የተዘጉ ማህፀኖች ይከፈቱ። የተዘጉ ማህፀኖች ይከፈቱ። የተዘጉ ማህፀኖች ይከፈቱ። በኢየሱስ ስም የተዘጉ ማህፀኖች ይከፈቱ። የማህፀን እጢ ቢሆን አሁን በኢየሱስ ስም ይቅለጥ። ጭንጋፋ በኢየሱስ ስም አሁን ጸጥ ይበል። በኢየሱስ ስም ጸለይን። ዛሬ የሐና አምላክ ሃሌሉያ ዛሬም አላረጀም። የአምላክ ዛሬም ይሰራል። ዛሬ ቀኑ ምንድነው? ሰዓቱ እግዚአብሔር ልጅ የሚያሳቅፋቸው ሰዎች አሉ። ዛሬ አንድ ብለው የሚጸንሱ ሰዎች አሉ። የእውነት እኔ ይህንን ጸሎት ሳልጸልይ አልተኛም። ዛሬ አልቻልኩም። ለምን? እግዚአብሔር አንድ ድንቅ እንደሚያደርግ እርግጠኛ ስለሆንኩ ማለት ነው። ወገኖች የእውነት እግዚአብሔር ድንቅ ያደርጋል። እንጸልይ። ስማቸውን የምናውቃቸውን ሰዎች እግዚአብሔር ሆይ ከሊትን አስባት፣ እህቴን አስባት፣ ወንድሜን አስበው። መሃኖችን መውለድ አትችልም የተባለችውን እህት ይዘን ወደ እግዚአብሔር ፊት እንቅረብ። ጭንጋፋ ዛሬ ይሰበር። መሃንነት ዛሬ ይሰበር። በኢየሱስ ስም ይሰበር። ሰበር ነው በኢየሱስ። እርግማን በጌታ በኢየሱስ ስም እርግማን ይሰበር። እርግማን ይሰበር። እርግማን ይሰበር። እርግማን ይሰበር። እርግማን ይሰበር በኢየሱስ። አሁን ማህፀናቸው ይከፈት። አሁን ማህፀናቸው ይከፈት። አሁን ማህፀናቸው ይከፈት። በኢየሱስ ስም የተዘጉ ማህፀኖች ይከፈቱ። በኢየሱስ ስም የተዘጉ ማህፀኖች ይከፈቱ። ሳሙኤሎች ይምጡ። ዮሐንሶች ይምጡ። ለምድሪቱ አስፈላጊ ለዓለም የሚያስፈልጉ ብላቴናዎች በተለያየ እርግማን የተከለከሉ፣ በተለያየ ጭንጋፋ፣ በተለያየ በሰይጣን አሰራር የተከለከሉ ዛሬ በኢየሱስ ስም አስለቀቅናቸው። ለምድር ያስፈልጋሉ፣ ለዓለም ያስፈልጋሉ። ዮሐንስ በኢየሱስ ስም፣ ዲቦራ በጌታ በኢየሱስ ስም ዛሬ የሚመጡ ዲቦራዎች ናቸው። ዛሬ የሚመጡ ሳሙኤሎች ናቸው። ዛሬ የሚመጡ ዮሐንስ ድንቅ የሚያደርጉ በምድሪቱ ላይ ተጽዕኖ ፈጣሪዎች በጌታ በኢየሱስ ስም ጠራን። ዮሐንስን ጠራን። ሳሙኤልን ጠራን በኢየሱስ። ጥሩ በኢየሱስ ይምጡ በኢየሱስ ስም ይምጡ በኢየሱስ። አዋጅን በአዋጅ የሚሽር እግዚአብሔር ከኛ ጋር ነው።
ያና አምላክ ዛሬም አላረጅም፣ እሱ አያረጅም፣ ድንቅ ያደርጋል። ልባችን በእግዚአብሔር ላይ ከጸና፣ ልባችን እግዚአብሔርን ከተደገፈ አናፍርም። ስለዚህ ጌታ ሆይ እህቴን አስባት፣ ወንድሜን አስበው እያልን እንጸልያለን። ጸልዩ ዛሬ እናገልግል። እስቲ እናገልግል። ለራሳችን ብቻ አይደል። እኔ ልጆች አሉ፣ ግን ልጆች የሌላቸውን ሰዎች ሳስብ ልቤ ያዝናል። እግዚአብሔር የሁሉ አባት ስለሆነ እግዚአብሔር ሰጪ ነው። እግዚአብሔር ይሰጣል። ዛሬ ሳሙኤሎችን እናስለቅቃለን፣ ዲቦራዎችን እናስለቅቃለን። አሜን። እናስለቅቃለን። አሜን። እናስለቅቃለን። አሜን። እናስለቅቃለን። ይለቀቁ በኢየሱስ። ዲቦራዎች ይለቀቁ። የተዘጉ ሕፃኖች ይከፈቱ። የተለያየ አይነት ጭንገፋ ዛሬ በኢየሱስ ስም ይቆም። በኢኮኖሚ ቢሆን በተለያየ አይነት ነገር የቆመ ነገር ይቀጥል በኢየሱስ። የቆመ ነገር ይቀጥል። የዘገየ ነገር ይለቀቅ በኢየሱስ ስም ይለቀቅ። የቆመ ነገር ይቀጥል በኢየሱስ። የተዘጉ በሮች በኢየሱስ ስም አሁን ይከፈቱ። የተዘጉ በሮች ይከፈቱ። የተዘጉ በሮች ይከፈቱ። ሃሌሉያ። ለእግዚአብሔር የሚሳነው የለም። ለእግዚአብሔር የሚሳነው የለም። ለእግዚአብሔር የሚሳነው የለም። የታመነው እግዚአብሔር አይጥልም፣ አያሳፍረንም። የታመነው እግዚአብሔር፣ የጠራነው እግዚአብሔር፣ አባት ያልነው እግዚአብሔር፣ የሐና አምላክ፣ የአብርሃም የይስሐቅ አምላክ ዛሬ በኢየሱስ ስም ለምድራችን ለዓለም የሚያስፈልጉትን ይስሐቅን አስለቀቅን፣ ሳሙኤልን አስለቀቅን። በጌታ በኢየሱስ ክርስቶስ በተለያየ ጥያቄ ውስጥ ያሉ ዛሬ መልስ ያገኙ፣ መልስ ያገኙ፣ በኢየሱስ ስም መልስ ያገኙ። ይህ የሐና አምላክ ወደ የቤቱ አሁን ይግባ በኢየሱስ ስም። ጥያቄን በመመለስ ይግባ፣ ቋጠሮን በመፍታት ይግባ በኢየሱስ ስም፣ በመፈወስ ይግባ። የተለያየ በሽታ በጌታ በኢየሱስ ስም አሁን ፈውስ ያገኝ በኢየሱስ ስም፣ ፈውስ ያገኝ። የኢየሱስ ስም ከስሞች ሁሉ በላይ ነው። ለእግዚአብሔር የሚሳነው ነገር የለም። በዚህ ሰዓት በተለያየ በሽታ የሚጨናነቁ እንዲህና እንዲህ የተባሉ በኢየሱስ ስም ፍጹም ፈውስ ይለፍ፣ ፍጹም ማዳን ይሁን፣ ፍጹም የሆነ ፈውስ ይለፍ፣ ፍጹም የሆነ ፈውስ ይለፍ፣ ፍጹም የሆነ ሰላም ይለፍ፣ ፍጹም የሆነ ደስታ ይለፍ። ወደ የሆስፒታሉ ወደ የቤቱ እግዚአብሔርን ጠራን። በኢትዮጵያ ምድር ላይ ሰላም ይሁን። ሰላምን ጠራን። ሰላም፣ ሃሌሉያ። ሰላምን እተውላችኋለሁ ያለው ጌታ በጌታ በኢየሱስ ስም ሰላም ለምድራችን ይሁን። ሰላም ለቤተሰብ ሁሉ ይሁን። ሰላም ለዓለም ሁሉ ይሁን። ሃሌሉያ። እግዚአብሔር ሆይ እናመሰግናለን። ክብር ላንተ ይሁን። ዛሬ እግዚአብሔር ድንቅ ስለምታደርግ ስም ይባረክ። እግዚአብሔር ሆይ ስም ይባረክ። በእውነት ስለ ወገኖች አመሰግናለሁ። ዛሬ ጥያቄዎቻቸውን ስለምትመልስ አመሰግናለሁ። መልስ ስለሚሆን አመሰግናለሁ። ብዙ ዘመን የዘገየ ጥያቄ ዛሬ ስለሚመለስ አመሰግናለሁ። እግዚአብሔር ሆይ አመሰግናለሁ። ብዙ ኢኮኖሚ እግዚአብሔር በተለያየ አይነት የቆመ መቀጠል ስለሆነ አመሰግናለሁ። ክብር ለአንተ ይሁን። ከፍ በል በኢየሱስ ስም አሜን። ተባረኩ። ሰላም እደሩ። ጌታ ኢየሱስ ከእናንተ ጋር ይሁን። ዕለት ዕለት ተሰምቷችሁ ለመሃኖች ለበሽተኞች ጸልያችሁ ተኙ። ስትተኙ አገልግሉ። ለራሳችሁ ብቻ ሳይሆን በተለያየ ጥያቄ ውስጥ ላሉ ሰዎች እግዚአብሔር መልስ እንዲያደርግ ጸልያችሁ ተኙ። ጸልያን እንተኛ። በእግዚአብሔር ፊት ሆነን በእግዚአብሔር ፊት ነፍሳችንን አፍስሰን እግዚአብሔር የብዙዎችን ጥያቄ እንዲመልስ በሱ ፊት እንማልድ። ዝም ብለን አንተኛ። ቅዱሳን ስራ እንስራ፣ እናገልግል፣ እናገልግል፣ እናገልግል። ለጎረቤቶቻችን እንጸልይ፣ ለሰፈር እንጸልይ፣ ለምድራችን እንጸልይ። ዝም ብለን አንተኛ፣ እንጸልያለን። ክብሩ ለእግዚአብሔር፣ በረከቱ ለቅዱሳን። ሰላም እደሩ፣ ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። የእውነት ተባረኩ በኢየሱስ